እጅግ በጣም በርካታ ዩቲዩበሮች 1000 ሰብስክራይበር እና 4000 ሰዓት ሲያገኙ ወዲያውኑ ሞኔታይዝ የሚሆኑ ይመስላቸዋል። ግን ይሄ ፍጹም ስህተት ነው። ዩቲዩብ 1000 ሰብስክራይበር እና 4000 ሰዓት ከሞላችሁ በኋላ እንዲሟሉላቸው የሚፈልጉ 6 መሰረታዊ ነገሮች አሉ። እነዚህ ነገሮች ምንድናቸው የሚሉትን በዚህ ቪዲዮ በዝርዝር እንመለከታለን። እነዚህን 6 ነገሮች ባለማስተካከል እጅግ በጣም ብዙ ዩቲዩበሮች በዩቲዩብ ምርር ብሏቸዋል። በዛሬው ቪዲዮ እንግዲህ እንዴት አድርጋችሁ እጅግ በጣም በቀላሉ እነዚህን ነገሮች ማስተካከል እንደምትችሉና 100% ዩቲዩብ ላይ ሞኔታይዝ መሆን እንደምትችሉ በዚህ ቪዲዮ በዝርዝር አሳያችኋለሁ። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንዳይረሳ። አሁን በቀጥታ ወደ ጉዳያችን እንገባለን። ወደ መጀመሪያው ስናልፍ እንግዲህ የዩቲዩብን ሞኔታይዜሽን ፖሊሲ የሚከተል መሆን አለበት ቻናሉ ይላል። የዩቲዩብ ሞኔታይዜሽን ፖሊሲ ከሚባሉት ነገሮች መሃል አንዱ ያው የምትሰሯቸው ቪዲዮዎች ኦሪጂናሊ እናንተ ክሬት ያደረጋችኋቸው መሆን ይኖርባቸዋል። በርካታ ፖርሽኑ ማለት ነው ወይም በርካታ ቦታው እናንተ ክሬት ያደረጋችሁት ኦሪጂናል ኮንቴንት መሆን ይኖርበታል። ያው ትናንሽ የሰው ቪዲዮዎችን መጠቀም ትችላላችሁ፣ ግን በርካታው የእናንተ መሆን አለባቸው። ይሄ በፐርሰንት ሲሰላ ከ80% በላይ የሚሆነው ኮንቴንት ኦሪጂናሊ እናንተ ክሬት ያደረጋችሁት እንዲሆን ይፈልጋል። ይሄ የሞኔታይዜሽን ፖሊሲ የመጀመሪያውና ትልቁ መስፈርት ነው። ወደሚቀጥሉት ስናልፍ የምናገኘው እንግዲህ ሜን ቲም የሚባለው ቻናል ባነር ሊኖረው ይገባል፣ ፕሮፋይል ፒክቸር ሊኖረው ይገባልና የመሳሰሉትን ነገሮች እንደዚህ ይሄ ዩቲዩብ ላይ ቤዚክ ወይም መሰረታዊ የሚባሉትን ነገሮች ማሟላት ይኖርበታል። ወደ ሁለተኛው ስናልፍ ደግሞ ሞስት ቪውድ ቪዲዮስ ይላል። ይሄም ማለት ባጭሩ ምን ማለት ነው? እናንተ ዩቲዩብ ቻናል ላይ ከለቀቃችኋቸው ቪዲዮዎች ውስጥ በርካታ እይታ ያላቸው ቪዲዮዎቻችሁ ኦሪጂናሊ እናንተ ክሬት ያደረጋችሁት እንዲሆን ይፈልጋል። ቅድም እንደነገርኳችሁ 80% የናንተ 20% የሌላ ሰው መሆን ይችላል ማለት ነው። ስለዚህ እነዚህ ነገሮችን በጣም በጥንቃቄ ይዋቸው። ለምሳሌ አንድ ሰው 10 ቪዲዮ ካለው ትላልቅ ቪው ያላቸው ቢያንስ 7-8 ቪዲዮዎች የናንተ እንደሆኑ እርግጠኛ ሁኑ። ምክንያቱም ክብሯን የቻላችን ቤተሰቦች አሁን ከታች የምነግራችሁ ነገሮች እነዚህ ነገር ውስጥ ስለሚኖሩ ማለት ነው። የሚቀጥለው ደግሞ ምንድነው? ኒውስት ቪዲዮ ይላል። በቅርብ ጊዜ አፕሎድ ያደረጋችሁት የመጨረሻ ቪዲዮአችሁ የእናንተ እንዲሆንና የዩቲዩብን ኮሚኒቲ ጋይድላይን የሚሆን ሞኔታይዜሽን ፖሊሲን እንዲከተል ይፈልጋሉ ማለት ነው። ስለዚህ ይህንንም በደንብ ጥንቃቄ አድርጉበት። ወደሚቀጥለው ስናልፍ ደግሞ እዚህ ጋር እንደምትመለከቱት ቢገስት ፕሮፖርሽን ኦፍ ዋች ታይም ይላል። ይህም ማለት ባጭሩ ምን ማለት ነው? ብዙ ዋች ሃወር ያገኛችሁበት ቪዲዮ የእናንተ እንዲሆን ይፈልጋል ማለት ነው። ስለዚህ ውድ የቻናላችን ቤተሰቦች ሁለተኛ ጋር እንግዲህ ሞስት ቪውድ ቪዲዮስ ብያችኋለሁ አይደለ? ብዙ እይታ አንድ ቪዲዮ አለው ማለት ያው ዋች ሃወርም ትልቅ ሊኖረው የሚችለው እሱ ነው ማለት ነው። ስለዚህ ትልቅ እይታ ያላቸው ቪዲዮቻችሁን እርግጠኛ ሁኑ ማለት ነው። አንዳንድ ጊዜ 10 የራሳችሁን ኦሪጂናል ቪዲዮ ለቃችሁ አንድ የሰው ቪዲዮ ወስዳችሁ ጭናችሁ ያ ትልቅ እይታ ካለው ቻናሉ ሞኔታይዝ አይሆንም ማለት ነው። ምክንያቱም ትልቅ እይታ፣ ትልቅ ዋች አወር እና ትልቅ ቪው ያላቸውን ቪዲዮዎች ዩቲዩብ በደንብ ስለሚያየው ማለት ነው። ወደሚቀጥለው ስናልፍ ደግሞ እንደምትመለከቱት ቪዲዮ ሜታ ዳታ ይላል። ይሄም ማለት ምን ያካትታል? ታይትል፣ ተምኔል እና ዲስክሪፕሽንን ያካትታል ማለት ነው። ስለዚህ አንዳንዴ ስፓም የሆኑ ወይም ደግሞ አጭበርባሪ ናቸው ተብሎ የታሰቡ አይነት ዲስክሪፕሽኖች ወይ ተምኔሎች ወይ ታይትሎች ካሉት ዩቲዩብ ቻናሉን ሞኔታይዝ ያደርገው ማለት ነው። ስለዚህ ትክክለኛ ርዕሶችን ብትሰጡት ይመከራል ማለት ነው። ሌላኛው ክብሯን የቻላችን ቤተሰቦች በፍጹም የሰው ተምኔሎችን አምጥታችሁ እንዳትጠቀሙ። ካመጣችሁም በደንብ ኤዲት ማድረግና ትራንስፎርም ማድረግ አለባችሁ። ያንን ተምኔል መቀየር ይኖርባችኋል በሆነ ነገር ማለት ነው። ስለዚህ እንደ ኢንስፓይሬሽን ወስዳችሁ የሌላን ሰው ኮፒ አድርጋችሁ መስራት ትችላላችሁ። ራሱ ግን በፍጹም መሆን አይችልም ማለት ነው። ወደሚቀጥለው ስናልፍ ደግሞ እንደምታዩት ቻናልስ አባውት ሴክሽን ይላል። ቻናል አባውት ሴክሽን ምንድነው? እዚህ ጋር እንደምትመለከቱት መጀመሪያ ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ትንሽ ወደ ታች ዝቅ ስታደርጉት እዚህ ጋር እንደምትመለከቱት ከስተማይዜሽን የምትል ቦታ አለች። እሷን ክሊክ ታደርጓትና ትንሽ ወደ ታች ዝቅ ስታደርጉት እዚህ ጋር እንደምትመለከቱት ዲስክሪፕሽን የምትለው ቦታ አለች። እኔ እዚህ ጋር የጻፍኩት ቻናሌ ስለሚሰጣቸው አገልግሎቶች ወይም ቻናሌ የሚሰራቸውን የቪዲዮ አይነቶች ምን እንደሆኑ በግልጽ አሳይቻለሁ ማለት ነው። ስለዚህ የእናንተ ቻናልም ስለ ምግብ ከሆነ ስለ ምግብ እንደምትሰሩ በእንግሊዝኛ በደንብ ዲስክራይብ አድርጋችሁ ጽፉለታላችሁ ማለት ነው። እጅግ በጣም ቀላል ነው። ይሄ ነገር ሊኖረው ይገባል ነው ዩቲዩብ እያለ ያለው። ስለዚህ ውድ የቻናላችን ቤተሰቦች እነዚህ አሁን የነገርኳችሁ በአጠቃላይ ምን ይባላሉ? የዩቲዩብ ሞኔታይዜሽን ፖሊሲ ውስጥ የሚካተቱ ናቸው ማለት ነው። ቅድም እንደነገርኳችሁ በጣም ውስብስብ ነገሮች አሉት። ዩቲዩብ የሚጠላቸውን አይነት ቪዲዮዎች መጫን፣ የተለያዩ ሰው ኮንቴንቶችን አምጥቶ መጫን፣ የራስን ቪዲዮ ደጋግሞ መጫንና የመሳሰሉት ነገሮች ያው ዩቲዩብ የሚጠላቸው ስለሆኑ እነሱንም ያካትታል ማለት ነው እዚህ ውስጥ።
ወደ ሁለተኛው ስናልፍ ደግሞ ወደ ቻናላችን ቤተሰቦች የምናገኘው ምንድነው የምትኖሩበት አገር ለሞኔታይዜሽን ብቁ ያረጋቸዋል ወይ ነው። ለምሳሌ አሁን የዩቲዩብ ቻናላችንን አገሩን የአድሰንስ አይደለም ያልኩት ውድ ቤተሰቦቼ የዩቲዩብ ቻናላችሁን አገሩን ኢትዮጵያ ብታረጉት ሞኔታይዝ መሆን አይችልም። ምክንያቱም ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች ማለት ነው። ስለዚህ ኢትዮጵያ አታረጉትም። ስለዚህ የፈለጋችሁትን ሀገር ራንደምሊ መምረጥ ትችላላችሁ። ለምሳሌ አሜሪካ፣ ካናዳ፣ ፈረንሳይ፣ ጣሊያን የመሳሰሉትን ሀገሮች መምረጥ ትችላላችሁ። እናንተ ላይ የሚፈጥረው ምንም አይነት ጉዳት የለም ማለት ነው። ግን የአድሰንስ አካውንታችሁን ክሬት ስታረጉ ወይም ገንዘብ የምትቀበሉበትን የአድሰንስ አካውንት ክሬት ስታረጉ ግን ገንዘቡን መቀበል የምትፈልጉት በኢትዮጵያ ከሆነ አድሰንሱን ኢትዮጵያ ታረጉታላችሁ ማለት ነው። ወደሚቀጥለው ስናልፍ ደግሞ እዚህ ጋር እንደምትመለከቱት የዩቲዩብን ኮሚኒቲ ጋይድላይን ጥሳችሁ ቻናላችሁ ላይ የኮሚኒቲ ጋይድላይን ስትራይክ አክቲቭ የሆነ ካለ አይሆንም ማለት ነው። ብዙዎቻችሁ እንደምታውቁት የዩቲዩብን ህግና ስርዓት ጥሰን ስንገኝ ያው ዩቲዩብ ኮሚኒቲ ጋይድላይን ስትራይክ ይልክብናል። ኮፒራይት ስትራይክ አይደለም ቤተሰቦች፣ የዩቲዩብ ኮሚኒቲ ጋይድላይን ስትራይክ ነው። ስለዚህ አክቲቭ የሆነ ካለ ሞኔታይዝ መሆን አይችልም ቻናሉ እስከ 90 ቀን ድረስ ወይም ኤክስፓየርድ እስከሚያደርግ ድረስ ማለት ነው። ግን የኮሚኒቲ ጋይድላይን ስትራይክ ዋርኒንግ ካለባችሁ ግን በሚገባ ሞኔታይዝ ማድረግ ትችላላችሁ። እጅግ በጣም ብዙ ሰው የሚጠይቀኝ ይሄንን አክቲቭ የሆነ ኮሚኒቲ ጋይድላይን ማለት አንድ ብሎ የቆጠረ ማለት ነው። ከሶስቱ አንድ ብሎ ከጀመረ እሱ ሞኔታይዝ አያስደርግም። ዋርኒንግ ከሆነ ግን በሚገባ ሞኔታይዝ ማድረግ ትችላላችሁ ማለት ነው። ቀደም እንደነገርኳችሁ ግን ውድ ቤተሰቦቼ የኮፒራይት ስትራይክ ወይም የሌላን ሰው ቪዲዮ ወስዳችሁ ያ ግለሰብ እናንተ ላይ ስትራይክ ልኮባችሁ ከሆነ ግን ሞኔታይዝ ማድረግ በሚገባ ትችላላችሁ ማለት ነው። ወደሚቀጥለው ስናልፍ ደግሞ የምናገኘው እንደምታዩት አራተኛው ጋር ቱ ስቴፕ ቬሪፊኬሽን ኦን መሆን አለበት ወይም መብራት አለበት። ቱ ስቴፕ ቬሪፊኬሽን ካላበራችሁ ያው የአካውንታችሁ ሞር ሴኪዩርድ አይደለም፣ ለብዙ ነገሮች ሊጋለጥ ይችላል። ስለዚህ አንድ ሰው ቻናሉን ሞኔታይዝ ሲያደርግ ቱ ስቴፕ ቬሪፊኬሽን ማብራት ይኖርበታል ማለት ነው። ወደ አምስተኛው አልፍ ያለው አምስተኛው ጋር እንደምትመለከቱት አድቫንስድ ፊቸርስ የሚባሉት ሴቲንጎች በሙሉ ኢኔብል መሆን አለባቸው ማለት ነው። እነዚህ አድቫንስድ ፊቸር የሚባሉት እንደምታውቁት ያው ዩቲዩብ ስቱዲዮ ላይ ከገባን በኋላ እዚህ ከታች ሴቲንግስ የምትለዋን ነክተናት እዚህ ጋር እንደምታዩት ቻናል የሚል አለ። ከዛ በኋላ እዚህ ጋር እንደምታዩት ፊቸር ኢሊጂቢሊቲ የምትል ቦታ አለች። እሷን ክሊክ ስናደርጋት እንደምትመለከቱት እነዚህ ሶስቱ ስቴፖች በአረንጓዴ እንደምታዩት ኢኔብልድ ብሎ መጻፍ ይኖርበታል ማለት ነው። እነዚህ ነገሮች ካልበሩላችሁ ያው ማብራት እንደምትችሉ በጣም ቀላል ነው። የመጀመሪያው ስታንዳርድ ፊቸርስ የሚለው ራሱ ነው የሚበራው ባይ ዲፎልት። ሁለተኛው ደግሞ ኢንተርሚዲየት ፊቸር የሚለው እንደምታውቁት ያው በስልክ ቁጥራችሁ ነው ቬሪፋይ አድርጋችሁ የምታበሩት፣ እሱ በጣም ቀላል ነው። ሶስተኛው ደግሞ ያው ቻናል ሂስትሪ እና የመሳሰሉትን ነገሮች እንቅስቃሴ በማድረግ ቻናሉ ላይ ሞር አክቲቭ በመሆን አማካኝነት የሚበሩ ናቸው። አንዳንድ ሀገሮች ላይ በአይዲያችሁ ወይም በመታወቂያችሁ ራሱ ኢኔብል ማድረግ የምትችሉባቸው ኦፕሽኖች ይኖሩታል ማለት ነው። ስለዚህ አድቫንስድ ፊቸሩ ኢኔብል መሆን ይኖርበታል አንድ ቻናል ሞኔታይዝ ለመሆን ማለት ነው። አሁን ደግሞ ወደ ስድስተኛው አልፍ ያለው ስድስተኛው እንደምትመለከቱት አድሰንስ አካውንት ክሬት ማድረግ ይኖርባችኋል የሚለው አድሰንስ አካውንት ያው ብዙዎቻችሁ እንደምታውቁት ዩቲዩብ ላይ የሰራችሁትን ገንዘብ እንድትቀበሉ የሚያረጋችሁ እንደዚሁም ደግሞ ዩቲዩብ ቻናላችሁ ላይ ማስታወቂያ ወይም አዶች ራን እንዲያረጉና እናንተ ገንዘብ እንድትሰሩ የሚያረጋችሁ ሲስተም አድሰንስ ይባላል ማለት ነው። which is ራሱን የቻለ የጎግል ካምፓኒ ነው። ስለዚህ ይሄንን አድሰንስ አካውንት ክሬት ማድረግ ይኖርባችኋል ማለት ነው። ልክ ለምሳሌ ባንክ ቤት ሄዳችሁ ገንዘብ ለማስቀመጥ ስትፈልጉ የባንክ አካውንት እንደምትከፍቱት ዩቲዩብ ቻናላችሁንም ሞኔታይዝ ልታረጉ ስትሉ የግድ የአድሰንስ አካውንት መክፈት ይኖርባችኋል ማለት ነው። ወደ ቻናላችን ቤተሰቦች እነዚህ የነገርኳችሁን 6 ነገሮች የግድ ማሟላት ይኖርበታል አንድ ዩቲዩበር ሞኔታይዝ ሆኖ ገንዘብ ለመስራትና የሰራውን ገንዘብ ለመቀበል ማለት ነው። ስለዚህ እነዚህን 6ቱን ስቴፖች እንዴት አድርጋችሁ ማብራት እንደምትችሉ በተለያየ ጊዜ የሰራዋቸው እጅግ በጣም ቀላል የሆኑ ቪዲዮዎች አሉ። እነሱን በማየት በቀላሉ ማስተካከል ትችላላችሁ ማለት ነው። ወደ ቻናላችን ቤተሰቦች እነዚህን ቪዲዮዎች ሰራውላችሁ እንግዲህ እጅግ በጣም በርካታ ዩቲዩበሮች ሰሞኑን ሞኔታይዝ ሊያደርጉ ሲሞክሩ እንደዚህ ጠፋብን እንደዚህ በራብን እያሉ በርካታ ሰዎች ስለጠየቁኝ በጣም በቀላሉ ላስረዳችሁ ብዬ ይሄንን ቪዲዮ ሰርቼላችኋለሁ። በሚቀጥለው አስተማሪና ቁም ነገር አዘል ፕሮግራም ይዤላችሁ እስክመጣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።